ድምጻዊ አህመድ ተሾመ ወይም በቅጽል ስሙ ዲምቢ ጊዜ አይሄድም የተሰኘውን ሶስተኛ አልበሙን ለአድማጭ አቀረበ። በሙዚቃው ዓለም በስራዎቹ የሚታወቀው ድምጻዊ አህመድ ተሾመ በጉጉት ሲጠበቅ የነበረውን ሶስተኛ አልበሙን በይፋ ለህዝብ አቀረበ። ጊዜ አይሄድም የተሰኘው ይህ አዲስ አልበም አድማጮች በናሆም ሪከርድስ የዩቲዩብ ቻናል አማካኝነት እንዲያደምጡት ተደርጓል። አርቲስቱ በአልበም ውስጥ ያካተታቸውን አዳዲስ የሙዚቃ ስራዎች ለሙዚቃ አፍቃሪያን አበርክቷል። ድምጻዊው አህመድ ተሾመ ማን ነው? እነዚህንና ሌሎች ያልተሰሙ ምስጢሮችን እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የዘጠናዎቹ ኮከብ ድምጻዊው አህመድ ተሾመ ወይም ብዙዎቻችን ዲምቢ ያልን የምናውቀው የግጥምና ዜማ ደራሲ አርቲስት አህመድ ተሾመ ወይም በቅጽል ስሙ ዲምቢ አዲስ አልበም የአልበሙ መጠሪያው ጊዜ አይሄድም የተሰኘውን ሶስተኛ አልበሙን ሐምሌ 10 2018 ዓመተ ምህረት በናሆም ሪከርድስ የዩቲዩብ ቻናል በኩል ለአድናቂዎቹና ለአድማጮች አድርሷል። ድምጻዊው በሙዚቃ እንደ ኢዮሪካ፣ ኦሜርታ፣ ተጠየቂ ናዝሬት፣ አውራምባ፣ አይ መሬት ያለ ሰውና በትወና አርግዣለሁ ፊልም የሚታወቅ ሁለገብ አርቲስት ነው። ለበርካታ ድምጻውያን እንደ ሚኪያስ ቸርነት፣ አሊ ቢራ፣ ቡዛየው ደምሴ የህልሜ ንግስት የሚለውን ግጥምና ዜማዎችን በስጦታ ያበረከተ ታላቅ ባለተሰጥኦ ነው። አልበሙ ላይ እነማን ተሳተፉ? ግጥምና ዜማ ወንደሰን ይሁብ፣ ናትናኤል ግርማቸው፣ እልፍአድ እምሻው፣ ምልእቲ ኪሮስ፣ ከድር አሊና አብዲ ተሳትፈዋል። በቅንብር ይዘትም ሚካኤል ኃይሉ ወይም ሚኪጃኖ፣ ታምሩ አማረ፣ ፋኑ ጊዳቦ፣ ኤርሚያስና አንተነ ይገኙበታል። የዘጠናዎቹን ጊዜ ያደመቀልን ምርጥ ድምጻዊ እንኳን ደህና መጣህልን ብለን እንቀበለው። የዝግጅታችን ተከታታዮች እናንተስ የትኛውን ሙዚቃ ወደዳችሁት? ሐሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዝግጅት እስከምንገናኝ ሰናይ ጊዜን ተመኘን። አበዛልሽ